እሰይ አበጀሽኛ ልጅ አበጀሽኛ ልጅ በሀሳብ ተገኘሽ በአማላጅ አበጀሽኛ ልጅ አበጀሽኛ ሎካ እያየ ነው። ማን ነው አንተ? እንትን ማን ነው? ሰይዶ ወርሻል ነው ዲጆ እንግሊዝኛውን ከኔ በልጠ ነው እችላለሁ ልትል ነው? Your wife, your life, your knife, spaghetti carbonara lasagna misto. Yes, west, best, Lashikov, Skar, missile, never mind, push, peace, pipe, poo, yeah. ሰው ያረገ እኔ እንኳን እኔ አንተንም ቲክቶክ ነው ሰው ያረገህ እኮ። ከዛ በኋላ እኮ የድሮ ቪዲዮውን አታየውም ነበር? አይ እኔ ድሮም አምቦ ላይ ምናምን ታወቅ ነበር። ራችሁ ይሉ ነበር ሴቶች። ማንም አያውቅም። እናቴ ትሙት ማንም አያውቅም። ማርያምን አይ እውነቴን ነው ታውቁ ራችሁ ምናምን አይ ማንም አያውቅም። ፊልም ምናምን ስለማሳያ ግርጣታም ነበር። ቲክቶክ ላይ ነው አሁን የተለወጥከው። እልም ያልክ ግርጣታም ነበር ካውቃለሁ። እኔ በደንብ ነው የማውቅህ። እንዴት ግርጣታም ታውቀው ነበር? ከቲክቶክ ነበር። አይ ቲክቶክ ላይ የድሮ ቪዲዮን ካይሽው የ150 ብር ቱታ በ250 ብር ከስክስ የሚኒሻ ከስክስ አለ። ያንን ለብሶ በምን ማሊያ ነው አድርጎ ፋራ እኮ ነህ ፋራ ሲል ነው የማውቀው እኔ። ይኸው በቃ የስታክ ያደረገው ፊት አልነበረ። የድሮ ፊት ይሄ ነው በቃ። የሀገራችን ዘገምተኛ ባቡር ይቅጮት ፍንዴክስ። ኧረ ያኩቻ ፊት ረዥም ነው። አንቺ ለዱቄት አይሆን ሰማ አንተ የበሶ አርም መስል ልጅ ታወራለህ። ያንተ ያለ ገልግለኝ፣ ያንተ ያለ መረረኝ፣ ያንተ ያለ ድፋኝ እና ከአንድ እስከ 8 እዛ ስማር ሁሌ አንደኛ ነው የምወጣው። በምን ስንለቀቅ አንደኛ ነበር የምወጣው ሁሌ። ማንንም ጠይቅ ዋይ ሲሉ የራበን ጉንፋን ሲስሉ በወጣትነቴ በዚህ ፋይር እድሜ ምንም ቢል አይገርመኝ። አዳሜ ሜሜ ሽንት ቤት ሲመጠጥ ሰው ለምን ቆሞ እንደሚያይ ታውቃላችሁ? የወለደ አንጀት አላስችል ብሎት። እስከ መቼ ነው እሺ የማይሰጠው? አይ እንግዲህ ሁሌ በዚህ ጉዳይ አንጨቃጨቅ። ቆይ እኔ አላሳዝንሽም? ጓደኞቼን እንዳለ ተሰጥቷቸው እያደሩ እኔ ዝም ብዬ ጾሜን ሳድር አላሳዝንሽም? አዝንልሃለሁ እኮ የቢ ብታዝኝልኝማ ለአንተ ያልሆነ ብለሽ ስጥት ታደርጊ ነበር። አይ እንግዲህ አባይነህ በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ኮስተር ጀነን እንደዚህ ና እንደዚህ ያፈቅር ሳቅ ፈገግ አየች ነው አፍቅሬሻለሁ፣ ወድጄሻለሁ። ካየሁሽ ቀን ጀምሮ ምግብ አልበላው። ምን አቤል ነው ያለኝ። ማነው? ከተሸዋን ቅጠል ምናምን እንዲህ ያደርግ ዳቦ ብቻውን እኔ ያው ለፀጉሬ የሚስማማኝ ምግብ መርጬ እበላለሁ። አያድግም እኮ ታዲያ። ሁሉ ነገርሽ ሙቀት ይረጫል። አጓጉል ቦታዬ ላይ እየሞቀኝ ነው።
ወጣትነት እሳት ቢሆንም እኛ ወጣቶች ምን ቢሞቀን ከጋብቻ በፊት ከወሲብ መቆጠብ አለብን አይደል እንዴ? አዎ ለናገር ካፌ ላይ ቀማሽ ካፌ ላይ ወሰድሽው። አርሰናል 8 ሰዓት ላይ ጨዋታ አለው። 6 ጥሩ ነው፣ ጥሩ ሰዓት። አርሰናል ይሸነፍና ደጋፊው ያኮርፋል፣ ግልብጥ ብሎ ወደ መጠጥ ቤት ነው የሚሄደው። ባዶ እጃችሁን ነው የምትቀሩት፣ ቀባሪም አይኖር። ታማኛለህ አንተ እንኳን አለውልህ ማታ እንደ ሕፃን ልጅ እሽሩሩ እየታዘል በየግንቡ ስር ምጥር ቆርቆሮ አረ የሚታረድ በሬ አነጥንጭ እንደት ትሰማለህ? አንተ እንኳን አለ ማሙሽዬ። ለምንድን ነው ድሩ ለቅሶውን ችላ ያለው? ጥሩምባ ለምን አይነፋም? አይነፋም። ከአባልነት ለወጣ ሰው ጥሩምባ አይነፋም። ወዳችሁ ነው የምትነፉት? እስቲ ታስነፋኛለህ? እናያለን። እስቲ በግድ ስነፋ ታየኛለህ? አይ መቼም ይኸው በመቅበር እንደማንታማ ታውቃለህ። ኧረ የታወቀ ነው፣ የታወቀ ነው። ይሄ ድር በመቅበር አንደኛ ግን ማኖራችሁ። እኔ የምለው ስንት ሰዓት አሰባችሁ ቀብር? 6 ሰዓት ላይ ብለናል። አይ ጥሩ ነው 6 ሰዓት ጥሩ ነው። ቆንጆ ሰዓት ነው የመረጣችሁት። አርሰናል 8 ሰዓት ላይ ጨዋታ አለው። 6 ጥሩ ነው፣ ጥሩ ሰዓት ነው። ለምን ከጨዋታው በኋላ እናረጋው? አይሆንም። አርሰናል ይሸነፍና ደጋፊው ያኮርፋል፣ ግልብጥ ብሎ ወደ መጠጥ ቤት ነው የሚሄደው። ባዶ እጃችሁን ነው የምትቀሩት፣ ቀባሪም አይኖር። አልናደድም። የድር አባል እኮ ነኝ። የድሩ ካስባክን ዝም ምን ይመስላል? እንግዲያው ተፈቀደ፣ ሁሉም ነገር ተፈቀደ። እድሩ በራሱ ወጪ ኤፍኤም ሊያስነግር ነው። እንደገና በዛ ላይ የምትፈልጉትን ዕቃ ውሰዱ ተብሏል። ጥሩምባም ይነፋል፣ እንደፈለጋችሁ ታዲያ። ወንድ የሆነ ይንፋል። ወንድ እንጂ ድሮ ነው ሴት ይነፋል እንዴ? ሰማለህ? ይኸውልህ በአንድ ድር ውስጥ 2 አይነት ህግ የለም። ለአንዱ መንፋት፣ ለአንዱ አለመንፋት፣ ለአንዱ ዕቃ መስጠት፣ ለአንዱ ወንድ የሆነ መህሚየው የው ግንብ ላይ ጭራሽ በፖዝ ሲያንቀባርር እችም ቂጦና ፓንታ ማራታሉ በፖዝ ጭራሽ ግንብ ላይ ያንቀባርራል። ማንንም አይሄኝም ብሎ ደግሞ ቆይ እኛ ነን የኮረጅነው እነሱ ናቸው የኮረጁት። እኔ እኮ ግራ ገባኝ። 8ኛው ሺህ ምን ማያሳየን ጉዳል ጭራሽ ፖዝም አማራችሁ።